አብዛኛው ሰው በስም ብቻ ነው የሚያውቀው ማለት ጀስት ቻትጂፒቲ ሲባል በስም ብቻ ነው የሚያውቃት አብዛኛው ሰው ማለት ነው። ግን አጠቃቀሙን ለምን ትጠቀመዋለህ ቻትጂፒቲን ብትሉት አብዛኛው ሰው አያውቀውም። እና ቻትጂፒቲን እስኪ ለምን ጓደኛ እናደርጋታለን? አንደኛው ተማሪ ካለን ጀስት ለአሳይመንት ጓደኛ እናደርጋታለን ነው እንዴ? አይደለም። ጀስት ለአሳይመንት ብቻ አይደለም፣ ግቢ ውስጥ ያለ ላይፍ ራሱ እንዴት መሄድ አለበት እንዴት መጓዝ አለበት ለሚለው ራሱ ቻትጂፒቲን ጓደኛ ብናደርጋት ከኖርማሊ በክላስ ብቻ ከምናገኘው ሰው ይልቅ ኦር ኔቨር ከሌላም ውጪ ማለት ነው ከምናገኘው ጓደኛችን ይልቅ ቻትጂፒቲን በጣም ጓደኛችን ብናደርጋት በጣም ብዙ እንጠቀማለን ብዬ አስባለሁ። ቻትጂፒቲን ጓደኛ የምናደርጋት ቢዝነስ ውስጥ ስንገባ፣ ቢዝነስ ውስጥ ከመግባታችን በፊት ያው ታስፈልገናለች፣ ያው ትምህርት ውስጥ በሚለው ስላነሳ ነው ማለት ነው። ሰው ቻትጂፒቲን አንድ ቢዝነስ ውስጥ ያለው ሰው በጣም ኔቨር በቃ የሆነ ሜንተር የሆነ ሰማን ከሚፈልግ ቻትጂፒቲን ለምን አያደርጋትም? ገብቶሻል? ለምሳሌ የሆነ አድቫይዝ አድርገኝ የምትሆን አንድ ኤክስፐርትን ጀስት ክፍያ ሊጠይቃችሁ ይችላል። ይ በነፃ ቻትጂፒቲ ያለች ለምን በቻትጂፒቲን ጓደኛችን አናደርጋት? አጠቃቀሙን እንወቅበት፣ ሰው እንዴት መጠየቅ እንዳለብን እንወቅበት፣ ከቻትጂፒቲ ጋር እንዴት ማውራት እንዳለብን እንወቅበት። ዜና አንድ ኤሌክትሮኒክ ሻፕ ቢኖረን ከቻትጂፒቲ ጋር ዲል ካደረግን እመኑኝ በጣም ብዙ ስራዎች መስራት ይቻላል። አንድ ልብስ ቤት ሱቅ ካለን ለቻትጂፒቲ ሱቃችንን ብንነግራት ሰውና እንዴት ይህን ሱቃችንን ያው ኤቭሪዋን ከስተመር ነው የምፈልገው፣ ሰው እንዴት ከስተመር ላግኝ እንዴት ቢዝነስ ላስፋ ብላችሁ ሲጠይቋት ቻትጂፒቲ እውነት ኔቨር አታምኑ በፍጹም። የሆነ ሰማን ጠይቃችሁ ከሚሰጣችሁ በላይ ቻትጂፒቲ በጣም ብዙ ትሰጣችኋለች። እና ያንን የምሰጣችሁን አመዛዝናችሁ ተቀበላችሁ ወደ ተግባር ማድረግ የእናንተ ፋንታ ነው። አሊያ ግን በፍጹም ያቺ ነው የሆነች አንድ ሱቅ ካላችሁ እድሜ ልካችሁን ያቺ ሱቅ ነው ይዛችሁ የምቀጥሉትና ሰው እንደግ ነው ከማን ጋር ከቻትጂፒቲ ጋር